ቤታችሁ ዋይፋይ ካላችሁ ብዙ ሰዎች የማትጠቀሙትን አንድ ጠቃሚ የሆነ ሴቲንግ ላሳያችሁ ስልካችሁ ላይ። የስልካችሁ ሴቲንግ ላይ ከገባችሁ በኋላ መጀመሪያ ኮኔክሽን የሚለው ላይ ትገቡና ከላይ ዋይፋይ የሚለው ላይ ትገባላችሁ። ከዛዚህ ላይ ከላይ 3 ነጠብጣቡን ከተጫናችሁ በኋላ ኢንተለጀንት ዋይፋይ የሚል ታገኛላችሁ። እሱ ውስጥ ትገባላችሁ። እዚህም ላይ እንደምታዩት መጨረሻ ላይ ኢንተለጀንት ዋይፋይ የሚል ታገኛላችሁ። እኔ ጋር እንደምታዩት ከታች ኮኔክቲቪቲ ላብስ የሚል አለ። እናንተ ጋር ካልመጣላችሁ ኢንተለጀንት ዋይፋይ የሚለውን እንደዚህ በፍጥነት ታብ በመታደርጉበት ሰዓት እንደምታዩት ኮኔክቲቪቲ ላብ የሚለውን ይከፍትላችኋል ማለት ነው። እዚህም ላይ ስገቡ እንግዲህ ስለ ዋይፋያችሁ በጣም ብዙ መረጃዎችን ማግኘት የምትችሉ ሲሆን ዛሬ የምንመለከተው ግን ወደታች በምትወርዱበት ሰዓት እንደምታዩት ሆም ዋይፋይ ኢንስፔክሽን የሚል አማራጭ ታገኛላችሁ። እዚህ ላይ ትገባላችሁ። ይሄም የሚጠቅማችሁ እንግዲህ ቤታችሁ ያለው ዋይፋይ ችግር ካለበትና የተለያዩ ቦታዎች ላይ እንግዲህ ደካማ የሆነ ሲግናል ስትሪንግዝ ካለው የሚያሳውቃችሁ ሲሆን ይሄንን ስታርት ካላችሁ በኋላ የምትጠቀሙትን ዋይፋይ ትመርጡና እነዚህ ኔክስት ብላችሁ ስታርት ትሉታላችሁ ማለት ነው። ከዛ በመቀጠል ስልካችሁን ይዛችሁ የተለያዩ የቤታችሁ ክፍሎች ላይ እየተንቀሳቀሳችሁ ቼክ ታደርጋላችሁ። በዚህም እንግዲህ ከታች እንደምታዩት ቀይ መስመር አስምሮ ሌቭል ያስቀመጠ ሲሆን እናንተም ስልካችሁን ይዛችሁ የተለያዩ የቤታችሁ ክፍሎች ላይ ስትንቀሳቀሱ ዋይፋያችሁ እዚህ ቀይ መስመር ላይ የሚያልፍ ከሆነ እዛ ቦታ ላይ ደካማ የሆነ ሲግናል ስትሪንግዝ እንዳለ ማወቅ ትችላላችሁ ማለት ነው። በዚህም እንግዲህ የምትጠቀሙትን የዋይፋይ ራውተር አቀማመጡን በማስተካከል ሊሆን ይችላል ወይም ደግሞ ቦታ በመቀየር ሁሉም የቤታችሁ ክፍል ላይ አሪፍ የሆነ የዋይፋይ ሲግናል ስትሪንግዝ እንዲኖራችሁ ማድረግ ትችላላችሁ ማለት ነው። ቼክ አድርጉ።